በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የማይሞተው ሞተ። ጌታችን በመስቀል ላይ ነፍሱን ከመስጠቱ በፊት የተናገራቸው የመጨረሻዎቹ ሁለት ቃላት ተፈጸመና አባት ሆይ ነፍሴን በእጅ አደራ እሰጣለሁ የሚሉ ነበሩ። ጌታችን ተፈጸመ ብሎ እንደተናገረ በወንጌል ላይ የተጻፈው ሁለት ጊዜ ነበር። የመጀመሪያው ቤተ ክርስቲያናችን በዳግማይ ትንሣኤ ዕለት የምትዘምረው አባት ሆይ ላደርገው የሰጠኸኝን ሥራ ፈጽሜ በምድር አከበርኩ በማለት የተናገረው ሲሆን በዚህ ንግግሩ ተፈጸመ ያለው ዞሮ ማስተማሩንና እስከዚያች ዕለት ድረስ ያደረጋቸውን ሥራዎች ሁሉ መፈጸሙን ለመግለጥ ነበር። የዮሐንስ ወንጌል ምዕራፍ 17 ቁጥር 4። በዕለተ ዓርብ በመስቀል ላይ ተፈጸመ ብሎ መናገሩ እጅግ ብዙ ትርጉም ያለው ቃል ነው። ተፈጸመ ሲል በነቢያት ስለ እኔ የተነገረው ትንቢት የተመሰለው ምሳሌ የተቆጠረው ሱባኤ ሁሉ ተፈጸመ። የሰው ልጅ በዲያብሎስ አገዛዝ በጨለማ ስልጣን በሞት ጥላ ተይዞ በአጋንንት ወጥመድ ታስሮ የሚኖርበት የፍዳ ዘመን ተፈጸመ። በእግዚአብሔርና በሰው በመላእክትና በሰው በሰማይና በምድር በነፍስና በሥጋ መካከል ነግሶ የነበረው ጥል ተፈጸመ። ጽድቅ እንደ መርገም ጨርቅ የሚሆንበት፣ በጎ እየሰሩ ወደ ሲኦል የሚወርዱበት፣ በትእዛዛት የተጻፈውን የሚቃወመው የዕዳ ጽሕፈት በሰው ልጅ ላይ የሚሰለጥንበት ዘመን ተፈጸመ። የሰው ልጅና በናፍቆትና ተስፋ ሲጠባበቀው የነበረው መዳኑ ተፈጸመ። የሰው ልጅ የበደል ዕዳ ተከፈለ፣ የአምላክ የቤዛነት ሥራም ተፈጸመ ማለት ነው። ጌታችን ተፈጸመ ያለው የሰው ልጅ መዳን መከናወኑንና የበደላችን ዕዳ መከፈሉን የሚያሳይ ነው ስንል አንዳንዶች ጌታ ሞቶልሃል፣ ዕዳ ተከፍሎልሃል፣ ከእንግዲህ ምንም ኃጢአት ብትሠራ በአንተ ላይ ኩነኔ የለም፣ ጸድቀሃል ብለው እንደሚያስተምሩት ክህደት እንዳልሆነ ልናስተውል ይገባል። መድኃኔ ዓለም ክርስቶስ በመስቀል ላይ ያድኖናል ስንል ያዳነን ከምንም እንደሆነ ለይተን ማወቅ ይገባናል። ጌታችን በመስቀል ላይ ሞቶ በአዳም በደል ምክንያት በሰው ልጅ ላይ ይመጣ የነበረውን የባህሪ መጎስቆል፣ የኃጢአት መሰልጠን፣ የዲያብሎስ መግነን እና የሞት ጥላ ሁሉ በመስቀሉ አድኖ ነፃ አውጥቶናል። የአዳም ልጆች በመሆናችን ምክንያት በቀደመው ዘመን በተፈረደብን ፍርድ የተነሳ በነፍሳችን ላይ ይመጣ የነበረው ፍዳ ሁሉ በመስቀል ላይ ተፈጽሟል። በዚህ ማዳን ያመኑ ሁሉ የዘላለም ሕይወት የሚያወርሰውን የመዳን መንገድ ይጀምራሉ እንጂ በመስቀል ላይ በሆነው ነገር ሁሉ ተፈጽሞልናል ብለው አይቆሙም። ሐዋርያው የየራሳችሁን መዳን በፍርሃትና በመንቀጥቀጥ ፈጽሙ እንዳለው እያንዳንዱ ሰው ክርስቶስ ያዳነውን ማዳን ከማመን ጀምሮ ምስጢራተ ቤተ ክርስቲያንን በመፈጸም ከኃጢአት በመራቅ በንስሐ በመመለስና በሥጋ ወደሙ በመታተም በመስቀሉ የተደረገለትን ከሲኦል ባርነት የማውጣት ማዳን ከግብ ሊያደርሰው ይገባል። የፊልጵስዩስ መልእክት ምዕራፍ 2 ቁጥር 12። እግዚአብሔር እስራኤላውያንን በበጉ ደም ከግብፅ ባርነት ነፃ አወጣቸው እንጂ በፋሲጋው በግ ደም ወደ ተስፋይቱ ምድር አላስገባቸውም። ከግብፅ ከወጡ በኋላ ባደረጉት ነገር ወደ ተስፋይቱ ምድር መግባትና አለመግባታቸው ተወስኖ ጥቂቶች ገብተው ብዙዎች ቀርተዋል። ፋሲካችን ክርስቶስ በመስቀል ላይ ደሙን አፍስሶ ከሲኦል ባርነት ነፃ አደረገን እንጂ መንግሥተ ሰማያት አላስገባንም። ከሲኦል ባርነት ነፃ ከወጣን በኋላ የምናደርገው ነገር ወደ መንግሥቱ መግባት አለመግባታችንን ይወስነዋል። ሐዋርያው በሌላ አገባብ የተናገረው ቢሆንም ይህንን ከሚያህል ሞት አዳነን ያድነንማል፣ ወደፊት ደግሞ እንዲያድን በእርሱ ተስፋ አድርገናል ያለው ይህንን ሐሳብ ይገልጽልናል። ሁለተኛ ቆሮንቶስ ምዕራፍ 1 ከቁጥር 1 እስከ 11።
መድኃኔ ዓለም ክርስቶስ በመስቀሉ አድኖናል። በሕይወተ ሥጋ ሳለንም በቸርነቱ ያድነናል። ወደ መንግሥተ ሰማያት እንደምንገባም እንደምንድን ተስፋ እናደርጋለን። ከዚህ በላይ ግን ምድር ላይ ቁጭ ብለን ኃጢአትና ጽድቅ እያፈራረቅን እየሠራን ጸድቅ ያለው ብለን እንድንናገር ከመጽሐፍ ቅዱስ የተማርነው የትሕትና ሕይወት አይፈቅድልንም። ክብር ይግባውና መድኃኔ ዓለም ክርስቶስም እኛ የፈለግነውን ኃጢአት እንድንሠራ ሂሳብ ዘግቶ የሄደ ይመስል ተከፍሎልሃል እያልንም አንዘብትም። ጌታችን በመስቀል ላይ የተናገረው የመጀመሪያውና የመጨረሻው ቃል አባት ሆይ በማለት የሚጀምር ሲሆን አባት ሆይ በማለቱ የባሕርይ አምላክነቱን አምላኬ አምላኬ በማለት ደግሞ ሰውነቱን አስረድቷል። ምናልባት እንዲሁ ለሚመለከተው ሰው አባት ሆይ ማለቱ ብቻ እንዴት አምላክነቱን ሊያስረዳ ይችላል? እኛም አባታችን ሆይ ብለን መጸለያችን አምላክ ያሰኘን ይሆን? እኛ የእግዚአብሔር ልጆች መባላችን ከኢየሱስ ክርስቶስ የእግዚአብሔር ልጅነት በምን ይለያል? የሚሉ ጥያቄዎችን ሊያጭር ይችላል። በመጀመሪያ ልናስተውለው የሚገባው ቁም ነገር በአዲስ ኪዳን እግዚአብሔርን በነጠላ አባቴ ብሎ እንደጠራ የተጻፈለት ኢየሱስ ክርስቶስ ብቻ መሆኑን ነው። የሰው ልጆች ደግሞ እግዚአብሔርን እንደ አባትነቱ ሲጠሩ በጋራ አባታችን ብለው ነው። ጌታችን ይህን ለይቶ ሲናገር ወደ አባቴና ወደ አባታቸው አድርጋለሁ ያለ ሲሆን የእርሱ የእግዚአብሔር የባሕርይ ልጅነት ከእኛ የእግዚአብሔር የጸጋ ልጅነት የተለየ ስለሆነ እንጂ አንድ ቢሆን ኖሮ ወደ አባታችን ብሎ በተናገረ ነበር። የዮሐንስ ወንጌል ምዕራፍ 20 ቁጥር 17። ስለዚህ በአዲስ ኪዳን በተደጋጋሚ ለእኛ አባታችሁ፣ ለራሱ ደግሞ አባቴ እያለ ለይቶ ተናግሯል። ኢየሱስ ክርስቶስ የእግዚአብሔር የባሕርይ ልጅ ነው ማለት እግዚአብሔር ነው ማለት ነው። የሰው የባሕርይ ልጁ ሰው እንደሆነ፣ የእንስሳም የባሕርይ ልጁ እንስሳ እንደሆነ፣ የእግዚአብሔርም የባሕርይ ልጁ እግዚአብሔር ነው። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ የምንለውም ለዚህ ነው። እግዚአብሔር አባቴ ነው ብሎ በነጠላው መናገር እግዚአብሔር ነኝ ማለት እንደሆነ መጽሐፍ አዋቂዎች አይሁድ እንኳን በሚገባ ይገነዘቡት ነበር። ነገር ግን ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ስለዚህ አይሁድ ሊገሉት አብዝተው ይፈልጉት ነበር የሚለው ቃል ይህንን ለሚያስረዳ ይሆናል። ጌታችን አባት ሆይ ብሎ በመስቀል ላይ 2 ጊዜ መናገሩ የተሰቀለው የእግዚአብሔር ልጅ መሆኑን እስከ መጨረሻይቱ ሰዓት ድረስ ለማስረዳት ነበር። አባት ሆይ ነፍሴን በእጅ አደራ ሰጣለሁ የሚለው ንግግር በሦስተኛው ክፍለ ዘመን ተነስቶ የነበሩት የሰባልዮስ ተከታዮች ክህደት የሚያፈርስ ቃል ነው። ሰባልዮሳውያን ክብር ይግባውና አንዱ እግዚአብሔር በ3 ዘመናት በ3 አይነት መንገዶች እንደተገለጠ የሚያስተምሩ ሲሆን በብሉይ ኪዳን አብ ሆኖ የተገለጠው፣ በአዲስ ኪዳን ራሱ እንደ ወልድ ተገልጦ ተሰቀለ የሚሉ ሲሆን ከጰራቅሊጦስ በኋላ ደግሞ መንፈስ ቅዱስ ሆኖ መጣ ይላሉ። ሰባልዮሳውያን ምስጢረ ሥላሴን የማይቀበሉ ሲሆን አንዱ እግዚአብሔር በ3 አይነት መንገዶች ተገለጠ በማለታቸውም በዕለተ ዓርብ ሕማምንና የመስቀል ላይ ሞትን የተቀበለው እግዚአብሔር አብ ራሱ ነው የሚል የሕማመ አብ ክህደትን ያስተምራሉ። ጌታችን በመስቀል ላይ አባት ሆይ ነፍሴን በእጅ አደራ እሰጣለሁ በማለት የተናገረው ቃል ግን የተሰቀለው እግዚአብሔር ወልድ መሆኑን፣ እግዚአብሔር አብና ወልድ በአካል የተለያዩ መሆናቸውን፣ በመስቀል ላይ የተሰቀለውም ወልድም አብን ነፍሴን ተቀበል ብሎ የሚያናግር እንጂ ራሱ አብ አለመሆኑን በግልጽ ያስረዳል። ከዚህ ባሻገር ጌታችን በመስቀል ላይ ነፍሴን ብሎ በመናገሩ በ381 ዓ.ም በቁስጥንጥንያ የተወገዘው ቃል ሥጋ በሆነ ጊዜ የክርስቶስ ሕያዊት ነፍስ በመለኮቱ ተተክታለች። ቃል ሥጋ ሲሆን ሥጋ ደመ ነፍስ እንጂ ሕያዊት ነፍስ አልነበረውም። ቃል ሥጋ ነሳ እንጂ ነፍስ አልነሳም የሚለውን የአቡሊናሪዮስን ክህደት ዋጋ የሚያሳጣ ነው።
እንደ አቡሊናሪዮስ አባባል ክርስቶስ ሕያዊት ነፍስ ባትኖሮ ኖሮና በእርሷ ምትክ መለኮቱ የተተካ ቢሆን ኖሮ ነፍሴን አደራ እሰጣለሁ ሊል አይችልም ነበር። ደማዊት ነፍስንም አደራ ሊሰጥ አይችልም። ቅዱስ አባ ጊዮርጊስም ስለ አቡሊናሪዮስ በጻፈበት አንቀጽ አቡሊናሪዮስ ሆይ ነፍሴን በፈቃዴ እሰጣለሁ እያለ እንዴት ነፍስ የለውም ይባላል? ሁለተኛም ነፍሱን ስለ ወዳጆች አሳልፎ ከመስጠት የሚበልጥ ፍቅር የለውም። ነፍሴ እስከ ሞተች ተከዘች፣ ነፍሴን አደራ እሰጣለሁ እያለ እንዴት ነፍስ የለውም ትላለ? ዳግመኛም ተፈጸመ አለ፣ ራሱንም አዘንብሎ ነፍሱ ወጣች ይላል። ነፍስ ከሌለው መሞቱ እንደምን ይሆናል? ያለ ነፍስ ከሥጋ መለየት ሞት የለምና ይለዋል። ጌታችን ከዚህ በኋላ በታላቅ ድምፅ ጮሆ ራሱንም አዘንብሎ ነፍሱን ተወ። የማቴዎስ ወንጌል ምዕራፍ 27 ቁጥር 50። ጌታችን ለ3 ዓመታት ዞሮ ሲያስተምር አሰምቶ ከመናገሩ በቀር ቃል የሌለበት ጩኸትን ጮኸ አያውቅም ነበር። አይከራከርም፣ አይጮህምም። ድምፁንም በአደባባይ የሚሰማ የለም። ፍርድን ድል ለመንሳት እስኪወጣ የተንቀጠቀጠ ሸምበቆን አይሰብርም። የሚጤስን የጠዋፍ ክርም አያጠፋም። አሕዛብም በስሙ ተስፋ ያደርጋሉ ተብሎ ስለ እርሱ ተጽፏል። በጭምትነት የሚናገረው ክርስቶስ ነፍሱን አሳልፎ ከመስጠቱ በፊት ግን በታላቅ ድምፅ ጮኸ። ሌሎች ሰዎች ሲሞቱ እንደሚያደርጉት በጣር እያቃሰተና የመጨረሻይቱን እቅት አሰምቶ አልሞተም። በታላቅ ድምፅ ጮሆ ነፍሱን ሰጠ። ከድምፁ በተጨማሪም ራሱን አዘንብሎ ነፍሱን ሰጠ። የተሰቀሉ ሰዎች ራሳቸውን የሚያዘነብሉት ነፍሳቸው ስትወጣና ራሳቸውን ማዘዝ በማይችሉበት ጊዜ ላይ ነው። ጌታችን ግን ነፍሱን ስትወጣ ራሱን አላዘነበለም። ራሱን አዘንብሎ ነፍሱን ስትወጣ አደረገ እንጂ። ኦርቶዶክሳውያን አባቶች ይህንን የጌታችንን ታላቅ ጩኸትና ራሱን ማዘንበሉን እንደዋዛ አላለፉትም። ቅዱስ ዮሐንስ አፈወርቅ በተለምዶ አንድ ሰው ነፍሱ የምትወጣው ራሱን ካዘነበለ በኋላ አይደለም፣ ነፍሱ ከወጣች በኋላ ግን ራሱን ያዘነብላል። በመስቀል ላይ የሆነው ግን በተቃራኒው ነው። ክርስቶስ ራሱን ያዘነበለው ከሞተ በኋላ አይደለም፣ ራሱን ካዘነበለ በኋላ ሞተ እንጂ። እነዚህን ዝርዝር ነገሮች በመጽሐፉ ወንጌላዊው ክርስቶስ የሁሉ ጌታ መሆኑን አመለከተ ይላል። ጌታችን መጮሁና ነፍሱን መስጠቱ በስልጣኑ መሞቱን የሚያሳይ ነው። እኔ በፈቃድ ያኖራታለሁ እንጂ ከኔ ማንም አይወስዳትም፣ ላኖራት ስልጣን አለኝ፣ ደግሞም ላነሳት ስልጣን አለኝ በማለት እንደተናገረው ጌታችን ነፍሱን ከሥጋው የለየው በገዛ ስልጣኑ ነበር። ዮሐንስ ወንጌል ምዕራፍ 10 ቁጥር 18። ጌታችን ለእግዚአብሔር አብ እንኳን ነፍሴን በእጅ አደራ እሰጣለሁ አለ እንጂ እንደ ኤልያስና እንደ ዮናስ ነፍሴን ውሰድ አላለም። የሰው ልጆች የምንሞተው ነፍሳችን ከእኛ ተወስዳ ነው። መድኃኔዓለም ግን የሞተው ነፍሱን ሰጥቶ ነው። እግዚአብሔር የወደደው ሰዓት የሰውን ነፍስ ይወስዳል እንጂ ሰው ነፍሱን የመስጠት ስልጣን የለውም። በጣር ተይዘው ነፍሳቸው አልወጣ ብላ እየተጨነቁ መሞታቸውን እየናፈቁ የምናያቸው ሰዎች ሰው በፈለገው ሰዓት ነፍሱን ከሥጋው የመለየት ስልጣን እንደሌለ ያሳያሉ። ራሱን ለመግደል የሞከረ ሰው እንኳን ፈጣሪ ነፍሱን ትረፊ ካላት በፈለገው ሰዓት መሞት እንደማይቻለው የይሁዳ አሟሟት ማሳያ ነው። ነገሩን አልን እንጂ እኛ የሰው ልጆች እንኳን በፈለግነው ሰዓት መሞት ቀርቶ ዓይናችንን ጨፍነን ሳንጠባበቅ በፈለግነው ሰዓት መተኛት እንኳን አንችልም። ቅዱስ አውግስጢኖስ እንዲህ ይላል፣ ኢየሱስ በፈለገው ሰዓት እንደሞተው በፈለገው ሰዓት ለመተኛት እንኳን የሚችል ማን ነው? ኢየሱስ ፈቅዶ ሥጋውን ከነፍሱ ላይ እንደለየ ልብሱን በፈለገው ቅጽበት ማውለቅ እንኳን የሚችል ማን ነው? አውሳቢዮስ ዘቂሳርያም ሞት የክርስቶስን ነፍስ ለመውሰድ ሥልጣን እንዳልነበረው ሲገልጽ ከበስተኋላ ሆኖ ወደ እርሱ ለመምጣት ሲፈራ የነበረውን ሞት እስኪመጣ ድረስ አልጠበቀው። ከኋላ ሆኖ ወደ ራሱ አመጣውና እንዳያመልጠው ከእግሮቹ በታች ጣለው።
ዘላለማዊን የሞት ደጅ ሰባብሮም ወደ ሕይወት የመመለሻ መንገድ ሠራበት። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ ሥላሴ አሜን።